ኢንተርንሺፑ እንዴት ነው? ካፒታሉ 100,000 ይሰጣችኋል። 4 ዊክ ነው፣ 1 ወር ነው የሚሰጣችሁ እና አንዴ ፌል ካረጋችሁ በተደጋጋሚ መሞከር ትችላላችሁ። ሌቨሬጅ እንዳልኳችሁ አንተዋን ነው። እኔ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ እዚህ ወይ ደግሞ ስክሪኑ ላይ ያደርግላችኋል። ይሄን ኮድ ስታስገቡ ነው እንትን ፕሮፊት ታርጌት ሼራችሁ የሚጨምረው። ያለበለዚያ 20% ነው። ተጠቀሙበት በነፃ ስለሆነ ያው በዛሬ ቪዲዮ ለብዙዎቻችሁ ይጠቅማል ብዬ አስባለሁ። ካፒታል ለሌላችሁም ላላችሁም በነፃ ነው። ምንም ወጪ ሳታወጡበት ፕሮፊት ሼር አላችሁ። እሱን 20% ፕሮፊት ሼር አላችሁ። እንዴት እንደሚሰራ ላስረዳችሁ። ለምሳሌ 100,000 አካውንት ይሰጣችኋል። 100,000 ያለው ሌቨሬጅ የለውም፣ 1 to 1 ነው። ይሄንን 1% ነው በአንድ ወር ውስጥ ማሳካት የምትችሉ ያለባችሁ እና $250 በሳምንት አራቱንም ሳምንት 250 እና ከዛ በላይ 250 እና ከዛ በላይ በየሳምንቱ የርን ማድረግ አለባችሁ ወይ ደግሞ ዊን ማድረግ አለባችሁ። ከዛ ስኪላችሁን ካሳያችሁ ኋላ በደም እንትኑ ተርም ኤንድ ኮንዲሽኑን ሳሳያችሁ በደም ግልጽ ይሆንላችኋል። ከዛ ፈንዱን ተቀበላላችሁ 100,000 ከ100,000 ቀጥሎ ያንን ትሬድ ያረጋችሁበት ለምሳሌ በቀጣይ $1,000 ዊን ካረጋችሁ ከዛ ቀጥሎ የሚደርሳችሁ 20% ፕሮፊት ሼር አለ። ምክንያቱም በነፃ ነው ትሬድ ያረጋችሁ ያላችሁት። ስለዚህ 20% ይሰጧችኋል። 80ው እነሱ ይወስዳሉ ማለት ነው። ፕሮፈርም ላይ ሲሆን ምንድነው 80ው እናንተ ወስዳችሁ እነሱ 20ው ይወስዳሉ። እናንተ ወጪ ያወጣችሁ ስለሆነ እዚህ ላይ በነፃ ስለሆነ በተቃራኒ ይሆናል። እኔ የምሰጣችሁን ኮድ ከተጠቀማችሁ 20-25 ይሆናል። ሰዎች አውጥተዋል ያየው መሰለኝ። ሼር አድርጋቸው። ሼር ባረጋችሁ አሪፍ ነው ብዬ ነው። ኢንተርንሺፑ እንዴት ነው? ካፒታሉ 100,000 ይሰጣችኋል። 4 ዊክ ነው፣ 1 ወር ነው የሚሰጣችሁ እና አንዴ ፌል ካረጋችሁ በተደጋጋሚ መሞከር ትችላላችሁ። ሌቨሬጅ እንዳልኳችሁ አንተዋን ነው። 1,000 ነው ታርጌት ማድረግ ያለባችሁ እና 250 በየሳምንቱ ታርጌት ታረጋላችሁ፣ ኢርን ታረጋላችሁ። ማድረግ አለባችሁ ወደ ፈንድ ስቴጅ ለመሄድ። ከዛ ዊክሊ ደግሞ 1,000 በታች መውረድ የለባችሁም። በጣም ይሄ አሪፍ ነው። አድቫንቴጅ አላችሁ። 1 to 4 አድቫንቴጅ አላችሁ ማለት አራት ጊዜ ስታጡ ነው ሎስ የምታረጉት። በአንዴ 250 ሪስክ ብታረጉ ሳምንቱን ሙሉ 1,000 ነው። እናንተ 250 ታርጌት ስታረጉ 1,000 ነው ሪስክ የምታረጉት እና በጣም አሪፍ ነው። ብዙ ትሬዶችን እንድትገቡ ይረዳችኋል። ዴይ ትሬደር ከሆናችሁ አሪፍ ነው። ፕሮፊት ታርጌቱ እንዳልኩት ነው 1% ካፒታል በአንድ ወር ውስጥ መድረስ ያለባችሁ ይሄ እንዲህ ነው ማለት ነው። ይሄ ያስረዳዋችሁ እንዲህ ነው። ከዛ ይሄን ገብታችሁ ማየት አለበት ትችላለህ። እንዴት ነው የሚሰራው ካላችሁኝ ጌት ፈንድ ስትሉ ወደ ስልክ አፕሊኬሽን ፈንዲክስ ወይም ደግሞ ፈንድ አይክስ ይሄንን ዳውንሎድ ማድረግ አለባችሁ። አንዴ ወደ ስልክ ልውሰዳችሁና እንዴት እንደሚሰራ በስልክ ላሳያችሁ። ወደ ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶር ላይ ያንን ፈንዲክስ ፕሮ የምትለዋን ሰርች ታደርጋላችሁ ከላይ እንዳለው። ከዛ ይሄኛው ይመጣላችኋል። ይሄንን ፈንዲክስ ፕሮ የምትለዋን ኦፕን ታደርጋላችሁ ወይ ደግሞ ኢንስታል ካረጋችሁ አለ ኦኬ። ከዛ ሬጂስተር ነው የምታረጉት። ሬጂስተር ካረጋችኋል በጉግል ወይም ደግሞ በኢሜል ተገባላችሁ። ለምሳሌ በአንዱ ገብቼ ላሳያችሁ። ይሄ ኢንቫይት ኮድ የምትለዋን እኔ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ እዚህ ወይ ደግሞ ስክሪኑ ላይ ያደርግላችኋል። ይሄን ኮድ ስታስገቡ ነው እንትን ፕሮፊት ታርጌት ሼራችሁ የሚጨምረው። ያለበለዚያ 20% ነው እንትን የምትሉት ፕሮፊት ሼሩ የምትወስዱት። ይሄን ኮድ ካስገባችሁ ግን ተጨማሪ ፐርሰንት ይጨመርላችኋል ማለት ነው። ከዛ ሰሚት ታረጋላችሁ። ከዛ ወደ ፒን ኮድ ታስገቡበታላችሁ። ለምሳሌ እንዲህ ባስገባ እናንተ ማስገባት አለባችሁ። ከዛ ቬሪፋይ ማድረግ አለባችሁ። ቬሪፊኬሽኑን ወደ በቃ ቬሪፋይ ታረጋላችሁ። እሱ ቀላል ነው። ይሄ ነው ስቴፑ ለመግባት። ከዚህ በፊትም ቬሪፋይ ትሬደር ከሆናችሁ በዚህ ብዙ ቬሪፋይ አድርጋችኋል እና እሱ ግልጽ ይመስለኛል።
ቬሪፋይ ካረጋችኋላ አይዴንቲቲ ዶክመንት እና ሰልፊ እኔ ፓስፖርት ሰርቶልኛል ከዛ ሰልፊው በስልካችሁ እዚሁ በስልክ ስለሆነ አፕሊኬሽኑ አሪፍ ነው የሚሆነው ከዛ በቃ ትሬድ ማድረግ ነው ወደ ስታርት ኢንተርንሺፕ ትላላችሁ ቬሪፋይ አካውንቱ ቬሪፋይ ማድረግ አለባችሁ እሱ ቀላል ነው ያው ቬሪፊኬሽኑን አሳይ እንደማትሉ ገምታለሁ ወደ ፒሲው እንመለስና እንዴት ነው እንትን ተደጋጋሚ የሚጠይቁ ጥያቄዎች እንዴት ነው መጀመሪያው ለሚለው ፕሌይ ስቶር ላይ ዳውንሎድ ማድረግ አለባችሁ ዳውንሎድ አድርጋችሁ ሳይን አፕ እንዳሳየዋችሁ ቬሪፋይ ማድረግ አለባችሁ እና ኢንተርንሺፑን ከአፑ ነው የምትጀምሩት ማለት በስልካችሁ ከዛ ሂድን ሩል ወይ ስትራቴጂ አለ የለም ምንም በራሳችሁ በፈለጋችሁበት ስትራቴጂ ነው የሚሰራው ከዛ ቀድሜ ግን ለምሳሌ አንድ ወሩ ሳይሞላ ቀድሜ $1000 ደረስኩ ብትሉ አይቻልም 250 250 እያረጋችሁ በየሳምንቱ ነው መድረስ ያለባችሁ 250 በላይ ሊሆን ይችላል ግን በየሳምንቱ 250 ሚኒመም ይጠበቃል ማለት ነው አንድ ወር መፍጀት አለበት ግዴታ ከዛ እሺ what happen if I don't pass internship ድጋሚ መደጋገም ትችላላችሁ there is no limit መደጋገሙበት ጊዜ ማለት ዊኬንድ ላይ ትሬድ ማድረግ ይቻላል አይቻልም ይዘጋል ዊኬንድ ላይ ራሱም ይዘጋል ዊኬንድ ላይ መያዝ አይቻልም ፒያውት እንዴት ነው መጣይቀው በእንት ፒያውቱን መጣይቁት አንድ ይፈንድድ ከሆናችኋላ በየሳምንቱ መጣይቅ ይቻላል payout are made during the weekends weekend መጨረሻ ላይ ነው እና provide your trading result in positive ካለቀ ያንን ከኢኒሻል ካፒታሉን ወስዳ 20% ታወጣላችሁ in case በዚህ ላይ የምትመለከቱ ተጨማሪ አላችሁ ማለት ነው ከዛ withdrawal ፕሮሰሱ 7 ቀን እስከ 7 ቀን ሊፈጅ ይችላል $1 ነው ዝቅተኛ ማውጣት የምትችሉት ከዛ USDC በክሪፕቶ ብቻ ነው የምታወጡት USDT ሳይሆን በቃ እዚህ ላይ ፒያውት ላይ ከደረሳችሁ ምንም የሚከብድ ነገር ያለ አይመስለኝም ተጠቀሙበት በነፃ ስለሆነ ያው ትክክለኛ ሌሎችም ፐርሰናልም ፈንድም አካውንት ቢኖራችሁ ከጎድ ሌላውን ትሬድ መታረጉበትም ጨምሩና ትሬድ አድርጉ አካውንቱ ትልቅ ስለሆነ አሪፍ ይመስለኛል ስለተከታተላችሁ ያመሰግናለሁ ቻው ኢንተርንሺፑ እንዴት ነው ካፒታሉ 100,000 ይሰጣችኋል 4 ዊክ ነው አንድ ወር ነው የሚሰጣችሁ እና አንዴ ፌል ካረጋችሁ በተደጋጋሚ መሞከር ትችላላችሁ ሌቨሬጅ እንዳልኳችሁ አንተዋን ነው እኔ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ እዚያው ደግሞ ስክሪኑ ላይ ያደርግላችኋል ይሄን ኮድ ስታስገቡ ነው እንትን ፕሮፊት ታርጌት ሼራችሁ የሚጨምረው ያለበለዚያ 20% ነው ተጠቀሙበት በነፃ ስለሆነ ያው